ተስፋ ለህይወት ትርጉም ይሰጣል፣ ግን ሁልጊዜ አይደለም። አንዳንድ ጊዜ ተስፋ ሰዎች ዝም ለማሰኘት ይጠቅማል። ከመናገር ይልቅ እንዲቆጠቡ ለማድረግ፣ ከመቃወም ይልቅ እንዲጸኑ ለማድረግ ይውላል። በብዙ ሥርዓት ተስፋዎች ስጦታ አይደለም፣ ማሰሪያ ነው። ሰዎች የተሻሉ ቀናት እየመጡ ነው ተብለዋል። ፈጣሪ ያስተካክለዋል ተብለዋል። ጠንካራ ሆነሃል ከቆየህ ነገሮች ይለወጣሉ ተብለሃል። ግን በደል እንደቀጠለ ነው። ድህነት ቀጥሏል። ዝምታው ቀጥሏል። በስልጣን ላይ ያሉት ደግሞ በስልጣን ላይ እንዳሉ ናቸው። የውሰት ተስፋ ሰዎች ዛሬ ላይ ያለውን እውነት እንዳይመለከቱ ያወራቸዋል። መከራ እንደ ፈተና እንጂ ችግር ተደርጎ አያሳይም። ሕማምን እንደ ቅዱስና ጥርጣሬ እንደ አደገኛ ነገር አድርጎ ይስራል። ሃይማኖት ስቃይ የአንድ ትልቅ እቅድ አካል ነው ሲሉ ይደመጣሉ። ግን ያንን እቅድ በጭራሽ አያብራሩትም። መንግስታት ለፍትሐዊነት ቃል ይገባሉ፣ ነገር ግን ለበርካታ 10 ዓመታት ያዘገዩታል። እና አፈታሪክ ተረት በዚህ አፈና ውስጥ ትልቅ ሚና ይጫወታሉ። ታዛዥነትና ክቡር የሚያስመስሉ ታሪኮች ይናገራሉ። ሰዎችን ለጀግኖች እንዲጸኑ ያስተምራል። ጽናት ስለሚረዳቸው ግን አይደለም፣ ስርዓቱን እንዲቀጥል ስለሚያደርግ እንጂ። ፓንዶራ ለዚህ ጥሩ ምሳሌ ናት። አማልክቱ ሰዎች ለመግደል ባሰቡ ጊዜ ጥፋቱን የሚያለቁባት ሴት ፈጠሩ እና አሁንም ተስፋ አለ አሉ። ነገር ግን ያ ተስፋ የመጣው ከህመም በኋላ ነው እና ፈውስን ፈጽሞ ቃል አልገባም። ሰዎችን እንዲቀጥሉ ብቻ አድርጓል። ስለዚህ ጥያቄው ተስፋ እንድንኖር የሚረዳን መቼ ነው እና መቼ እንድናንቀላፋ የሚያደርገን? መልሱ አስፈላጊ ነው፣ ምክንያቱም እውነተኛ ተስፋ ታዛቢ ያደርገን፣ ወደ ተግባር ይገፋፋናል፣ በግልጽ ለማየትና ለመናገር ድፍረት ይሆንናል። የውሸት ተስፋ ቆይ ዝም በል ይላል። እውነተኛ ተስፋ ግን ተመልከት፣ አስተውል እና ተንቀሳቀስ ይላል። የእናንተ የተስፋ ጠባቂ ነው ወይስ ታጋይ ያደረጋችሁ? እራሳችሁን ጠይቁ።